ሃይ እንዴት ናችሁ የዩቲዩብ እና የቲክቶክ ቤተሰቦች? ዛሬ ማሳያችሁ የቮለንተር ስራ ነው። የቮለንተር ስራው የሰጠው ኮርፕስ አፍሪካ ይባላል። ለአፍሪካውያን በገዛ ሀገራቸው ውስጥ በሚገኙ ገጠራማና ዝቅተኛ አገልግሎት በሚያገኙ ማህበረሰቦች ውስጥ ለ10 ወራት በበጎ ፈቃደኝነት እንዲያገለግሉ እድሉን ሰጥቷል እና በዚህ የቮለንተር ስራ ላይ እንድትሳተፉ ነው የምነግራችሁ። ይሄ አገልግሎት ተጠቃልለው ስልጠና አላችሁ። ለ6 ሳምንታት ቅድመ አገልግሎት ስልጠና አላችሁ። ከስልጠናው በኋላ በልዩ መስፈርቶች በተመረጡ ማህበረሰቦች ውስጥ ለ10 ወራት ያገለግላሉ። ምንድነው ጥቅማችሁ? ከዚህ የምታገኙት ሙያው ስልጠና ታገኛላችሁ፣ መጠነኛ የኑሮ አበል፣ የጤና መድን አገልግሎት እና ሲያጠናቅቁ የሚሰጥ የመቋቋሚያ አበል ያገኛሉ ማለት ነው። ከናንተ የሚጠበቀው በጎ ፈቃደኞች በየጊዜው ሪፖርቶችን የማቅረብ ገለጻዎችን የማድረግ ግዴታ አለባቸው ማለት ነው። እዚህ ቮለንተር አገልግሎት ላይ ለመሳተፍ ክራይቴሪያዎች ምንድናቸው? አንደኛ የኢትዮጵያ ሲቲዝን መሆን አለባችሁ። ከ21 ዓመት በላይ መሆን አለባችሁ። ዩኒቨርሲቲ ዲግሪ ይጠበቅባችኋል። ዩኒቨርሲቲ ዲግሪ ማግኘት አለባችሁ። ከወንጀል ነፃ መሆን አለባችሁ እና መጨረሻው እስከሚ 16 እና ሳያልቅባችሁ ተጠቀሙበት። ይህንን ኢንፎርሜሽን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩን እና ሌላው ደግሞ መረጃውን የምታገኙት ቴሌግራም ቻናል አስቀምጥላችኋለሁ። እዛ ውስጥ ገብታችሁ ማግኘት ትችላላችሁ ማለት ነው።